በቅርቡ ከቤተሰብ አንድ ሰው ይታመምና ሆስፒታል ውስጥ ቤተሰቡ ጠቅላላ እንገኛለን። ሁላችንም ማለት ነው። ስንገኝ አስደንጋጭ ነበር፣ ድንገተኛም ስለነበረ ነገሩን ሁላችንም በትኩረት እንከታተላለን። ሐኪሞቹም የሕክምና ባለሙያዎቹም ደግሞ ነገሮቹን ለመቆጣጠር ያቅማቸውን ያህል ሲተረተሩ ስንመለከት ያው ተስፋ በውስጣችሁ ይጫራል። ከዛ በኋላ ግን አንድ ነገር ማተኮር ጀመርኩኝ። ማተኮር የነበረው ነገር ምንድነው? የሱን ሁኔታ ለመቆጣጠር በግድግዳው ላይ የተተከለች ኦክሲጅንን፣ የልብ ምትን ከዛም ደግሞ አልፎ ደም ዝውውርን መቆጣጠሪያ ማሽን አለች። ልብ ብላችኋት ከሆነ ወደ ላይ ወደታች ወደ ላይ ወደታች ወደ ታች ወደ ላይ ትላለች። እንግዲህ ያው ዋናው ስለሱ ለዋራ ስላልሆነ የሜዲካል ቋንቋ ስላልተጠቀምኩኝ በጣም ይቅርታ አድርጉልኝ። ዋና ሐሳቡ ዛጋ ትኩረቴን ሳበውና በኋላ እግዚአብሔር ለኔ ያስተማረኝን ተደንቄ እግዚአብሔርን ያመሰገንኩበትን እሱ ነገር ነው ልነግራችሁ ፈልገው። ይወጣል ይወርዳል፣ ይወጣል ይወርዳል፣ ይወጣል ይወርዳል፣ ይወጣል ይወርዳል ነገርየው። እኛም እናያለን። እነሱ በቋንቋቸውና በሚገባቸው ነገር ይመጡና ፈገግ ብለው የሚያስፈልገውን ነገር እያደረጉለት ይሄዳሉ። ከዛ በኋላ ለብቻዬ አንዷን ነርስ ለብቻዬ ወደ ጠጋርኩኝና ምንድነው አልኳት። በርግጥ አውቃለሁ ኦክሲጅን እንደሚለካበት፣ በርግጥ አውቃለሁ ልብም ከዛ በኋላ የመሳሰሉትን እንደሚለካ። ለካ ይሄ ውጣ ውረድ እሱ በህይወት መኖሩን ማሳያ ነው። ቀጥ ቢል ሞቷል ማለት ነው። እዛው ጋውንኩኝና ጌታ ሆይ ስለ ውጣ ውረዴ አመሰግናለሁ አልኩኝ። በህይወት የመኖሬ ምልክት ነው። ስለዚህ ወገኖቼ ዛሬ በየትኛውም ሁኔታ ውጣ ውረድ አለ፣ ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። ውጣ ውረዳችን በህይወት የመኖራችን ምልክት ነው።